አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ ከመቀመጫ ጀምሮ በታፋ እስከ ቁርጭምጭሚት ድረስ ስለሚወርድ የእግር ህመም አንዳንድ ነገሮች እነግራችኋለሁ። እንዲሁም በቪዲዮ መጨረሻ ይሄንን ህመም ለማከም የሚረዱ ኤክሰርሳይሶችን አብረን ዲሞንስትሬት እናደርጋለን። ከመቀመጫ ተነስቶ እስከ ቁርጭምጭሚት ድረስ የሚወርድ የእግር ህመም የሚፈጠርበት ምክንያት ግሉተስ ሚኒመስ ታይትነስ በተባለ የጡንቻ በሽታ ምክንያት ነው። የዚህ የጡንቻ በሽታ ምልክቶች አንደኛ ከዚህ ከመቀመጫ ከዳሌ ጀምሮ በውጭ የተፋ ክፍል በጉልበት እስከ ባት ቁርጭምጭሚት ድረስ የሚወርድ የመጠስጠስ ህመም። ሁለተኛ ማስነከስ፣ ሰዎች በሚራመዱበት ጊዜ ድንገት እዚህ ዳሌ አጥንት ውስጥ በሚፈጠር ህመም ያስነክሳቸዋል። ሶስተኛ ከወንበር ላይ እንደዚህ ቁጭ ካሉበት ለመነሳት ሲሞክሩ እንደዚሁ ህመም። አራተኛ በዛ በሚያማቸው ጎን በኩል ለመተኛት መቸገር ወይም እንደዚሁ የህመሙ መጨመር ማለት ነው። አምስተኛው የመጨረሻው ምልክት ለረጅም ሰዓት ለመቆም መቸገር፣ ቀጥሎ እንደዚህ ለመቆም ከፍተኛ ህመም፣ ከዚህ ከመቀመጫ ወደ እግር የሚወርድ ህመም። እነዚህ አምስቱ ዋናዎቹ ምልክቶች ናቸው። ሌላኛው የዚህ የጡንቻ በሽታ መንስኤ ደግሞ ምንድነው? የዚህ የዳሌ አጥንት ማቀፊያ የሆነው ይሄ ትልቁ አጥንት የዚህ አጥንት መዛባት ለዚህ ጡንቻ በሽታ ዋነኛ ምልክት ነው። ሌላኛው ሁለተኛው መንስኤ ደግሞ በተፈጥሮም ይሁን ከተፈጥሮ ውጪ የእግር መባላት ካለ ይሄ የዳሌ አጥንታችን ላይ ተጽዕኖ ስለሚኖረው እሱ እንዲዛነፍ ስለሚያደርግ ለዚህ የጡንቻ በሽታ አንድ መንስኤ ነው ማለት ነው። እነዚህ ሁለቱ ዋነኛ መንስኤዎች ሲሆኑ አሁን ከነገርኳችሁ ህመም ጋር ተመሳሳይ አይነት ኮንዲሽን ላይ ካላችሁ አሁን የማሳያችሁ ሁለት ኤክሰርሳይዝ በቤት ውስጥ ብትሰሩ ከፍተኛ የሆነ ሪሊፍ ታገኛላችሁ። ስለዚህ አብረን ወደ ኤክሰርሳይሶቹ እንሄዳለን። እሺ፣ የመጀመሪያው ኤክሰርሳይዝ የምንሰራው ልክ እንደዚህ ሃፍዌይ ተቀምጠን ነው። ለምሳሌ አሁን የሚያመኝ ግራ እግሬን ነው እንበልና ይሄን እንዴት ስትሬች እንደምናደርግ አሳያችኋለሁ። የመጀመሪያው ስቴፕ ይሄኛውን ስትሬች ማድረግውን የሚያመኝ ነገር በዚህኛው እግር ጉልበቴ ጋር እንደዚህ አጠላልፌ ልክ እንደዚህ አደርጋለሁ። ይሄኛውን እጄ ትንሽ ወደዚህ ይዘረጋና ኤክሰርሳይሱ ምንድነው የሚሆነው? በዚህ በቀኝ እጄ ጉልበቴን ወደዚህ መግፋት ነው። ይሄኛው ሰውነቴ ደግሞ ከአንገቴ እንደዚህ ወደዚህ አዞራለሁ ማለት ነው። ስለዚህ እዚህ ፖዚሽን ላይ ከ10 እስከ 15 ሴኮንድ አብረን እንቆያለን። 1 2 3 4 5 6 7 8 9 10። በዚህ መልኩ ደግሞ የቀኝ እግሬ ከሆነ ማሳሳብ የፈለኩት ቀኝ እግሬ እዚህ ካሜራው ላይ ታያቻል ያስባለሁ። ቀኝ እግሬ በዚህኛው በግራ እግሬ ጉልበት አድርግና ይሄንን እጄ ወደዚህኛው ነው የምሰበው። አንገቴ ደግሞ ልክ እንደዚህ ነው የሚዞረው ማለት ነው። እዚህ ፖዚሽን ላይ እንደቀደሙ ከ10 እስከ 15 ሴኮንድ ትቆያላችሁ። ይህንን ኤክሰርሳይዝ በምትሰሩበት ጊዜ እዚህ ዋና ህመሙ የሚነሳበት እዚህ ጋር ጡንቻው ሲሳሳብና ጥሩ ስሜት ሲላቀቅ ይሰማችኋል ማለት ነው። ይሄ ኤክሰርሳይዝ ከ10 እስከ 15 ሴኮንድ እየደጋገማችሁ ከ3 እስከ 5 ዙር መስራት አለባችሁ። ጧትና ማታ በሳምንት ከ3 ቀን እስከ 5 ቀን ብትሰሩት አሪፍ ነው። እሺ፣ ሌላኛው ሁለተኛው ኤክሰርሳይዝ ደግሞ ለመስራት ልክ እንደዚህ በጀርባዬ ተኝቼ ነው የምሰራው። ይሄንን ሁለቱን እግራችሁን ልክ እንደዚህ ትንሽ አጠፍ ታደርጋላችሁ። ከዛ ኤክሰርሳይሱ ምንድነው የሚሆነው? መጀመሪያ እንደዚህ ከወገባችሁ ከመሬት እንደዚህ ተነሱና ኤክሰርሳይሱ ግራ ቀኝ እንደዚህ እግር ወደ ላይ ማንሳት ነው። ይሄንን 10 በቀኝ 10 በግራ መስራት አለባችሁ። እኔ ጋር አሁን አብረን 20 እንሰራለን ማለት በዚህ 10 እያፈራረኩኝ እንጀምር። 1 2 3 4 5
6 7 8 9 10 11 12 13 14 15 16 17 18 19 20 ይሄን ይመስላል ኤክሰርሳይሱ። ይሄንን 20 ጊዜ እየሰራችሁ በመሃል እረፍት እየወሰዳችሁ ከ3 እስከ 5 ጊዜ መደጋገም ይኖርባችኋል። ይሄንንም ጠዋትና ማታ በሳምንት ከ3 ቀን እስከ 5 ቀን መስራት አለባችሁ። እሺ ውድ አዲስ ፊዚዮቴራፒ ዩቲዩብ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ከወገብና ከእግር ህመም ጋር እንደዚሁ ከዳሌ ህመም ጋር በዚህ ቻናል ላይ ብዙ የሰራኋቸው ቪዲዮዎች አሉ። እነሱንም እየገባችሁ እንድታያቸው እንድትሞክሯቸው ሪኮማንድ አደርጋለሁ። ይሄን ኤክሰርሳይዝ በምትሰሩበት ጊዜ ከፍተኛ ህመም የሚሰማችሁ ከሆነ ኤክሰርሳይሱን ማቋረጥ ወይም ደግሞ ሌሎች ኤክሰርሳይሶችን መሞከር ይኖርባችኋል። አንደኛው ለእናንተ ባይሰራ ሌላኛው ለእናንተ ይሰራላችኋል። እንደዚሁም ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትዘነጉ። ሌሎች ደግሞ ልክ በእንደዚህ አይነት ኮንዲሽን የሚሰቃዩ ሰዎች ካሉ ይህንን ቪዲዮ ሼር አድርጉላቸው። እንደዚሁም በየጊዜው ከፊዚዮቴራፒ ጋር የተያያዙ የህክምና መረጃዎችን በመለቅበት ጊዜ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉ። እኔ እዚህ ጋር ጨርሻለሁ። ሰላም ቆዩልኝ። ቻው